ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ እንደተለመደው በአዲስና በቆንጆ ቪዲዮ ተመልሻለሁ። ቆንጆ የሆነ እንቁላል በድንች ለቁርስ የሚሆን አሰራር ነው ይዤላችሁ የመጣሁት። ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮን ሲጀምሩ በላይክ ጀምሩት። እንዲሁም ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ነባር ቤተሰቦቼ ላይክ ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። እንግዲህ የተጠቀምኩት አንድ ሽንኩርት፣ አንድ ድንች እና 3 እንቁላል የሚሆን ያዘጋጀሁት። ሽንኩርቴን እንግዲህ ልጬ አጥቤ በደንብ ቆንጆ አድርጌ እከትፈዋለሁኝ ማለት ነው። በጣም ቀላል ነው፣ ፈጣን ነው። ጣዕሙ ደግሞ በጣም ልዩ ነው። እንዴት እንደሚጣፍጥ ልነግራችሁ አልችልም ማለት ነው። እና በዚህ መልኩ እንግዲህ ቪዲዮውን እስከ መጨረሻው አይታችሁ ሰርታችሁ ብትሞክሩት እንደምትወዱት ተስፋ አደርጋለሁኝ። ሽንኩርቴን እንግዲህ በዚህ መልኩ ቆንጆ አድርጌ ከትፌዋለሁኝ። እንደዚህ ድቅቅ አርጌ ቆንጆ አርጌ ካዘጋጀሁት በኋላ ሳህን ላይ አደርገዋለሁ ማለት ነው። እንግዲህ እኔ አነስ ያለ ስለምሰራ ሽንኩርቱንም መጠኑን እንግዲህ አነስ አድርጌ ነው። እናንተ ደግሞ በርከት ያለ መስራት የምፈልጉ ከሆነ በርከት አድርጋችሁ ማዘጋጀት ትችላላችሁ። ድንቹን እንግዲህ ሳሳ አድርጌ እንደዚህ ከቆራረጥኩትኝ በኋላ በምታዩት ቅርጽ አድርጌ እቆራርጠውና ዘይት አድርጌ ጠብሰዋለሁ ማለት ነው። አንድ እንደዚህ ሲሆን እንቁላሉንም እንቁላል ብቻውን ሁል ጊዜ እንደዚህ ሰርተን ከምንበላ በድንች አርገን ቀየር አርገን እንግዲህ ስንሰራው በጣም ቆንጆ ነው ማለት ነው። ልጆችም ለአዋቂም ቢሆን በጣም ተወዳጅ የሆነ ጣፋጭ አሰራር ነው። በዚህ መልኩ እንግዲህ ቆንጆ አርጌ ቆራርጬ ከጨረስኩ በኋላ መጥበሻውን እሳት ላይ ጥጄ ዘይት አደርግበታለሁኝ። የሚበቃኝን ዘይት እንደዚህ ካደረኩኝ በኋላ ዘይቴ ከጋለ በኋላ ድንቹን አደርግበታለሁኝ። ድንቹ እንግዲህ ቆንጆ ሆኖ ጎልደን ሆኖ በጣምም ድርቅ ሳይል በጣምም ደግሞ እንትን ሳይል ነጭ ሳይሆን ቆንጆ አድርጌ ጠብሰዋለሁ። ከስር ያለው እንዳያርብኝ እንግዲህ እያገለባበትኩኝ በደንብ አርጌ አበስለዋለሁኝ። እንግዲህ አዳዲስ ቤተሰቦች እየተቀላቀላችሁ ነው፣ እንኳን ደህና መጣችሁ ላለሁኝ። የምታበረታቱኝ የምትደግፉኝ በጣም አድርጌ ነው ማመሰግነው። አሁንም ደግሞ እንግዲህ ቻናሉን ሰብስክራይብ ሳታረጉ ከሆነ የምትመለከቱት ሰብስክራይብ ብታረጉ፣ እንዲሁም ደግሞ ላይክ የምትለውን ላይክ ብታረጉ ለብዙ ሰው እንዲደርስ ስለሚረዳኝ እና ላይክ ሼር ማድረግ እንዳትረሱ ማለት ነው። ቤተሰቦቼ ሰብስክራይብ ካላረጋችሁ ሰብስክራይብ አርጉ። በዚህ መልኩ እንግዲህ በደንብ ቆንጆ ሆኖ ከተጠበሰ በኋላ አወጣዋለሁኝ ማለት ነው። እና ያው ብዛት ስለሌለው እንደዚህ በማንኪያ አርጌ አስደግፌ ቆንጆ አርጌ አጥልዬ አወጣዋለሁኝ። ከጎን ሳህን አዘጋጅቻለሁ። ሳህኑ ላይ እንደዚህ አርጌ ሁሉንም አወጣዋለሁኝ። በደንብ አላረረም፣ ቆንጆ የሚያምር ሆኖ ነው የተጠበሰው ማለት ነው። ጣዕሙም ልነግራችሁ አልችልም፣ በጣም ነበር የሚጣፍጠው። በዚህ መልኩ እንግዲህ ሁሉንም ቀስ ቀስ እያልኩኝ ዘይቱን እያጠለልኩኝ አወጣዋለሁ ማለት ነው። እንደዚህ አድርጌ ሁሉንም ከጨረስኩ በኋላ ዘይቱን እንግዲህ እቀንሰዋለሁኝ ትንሽ ማለት ነው። ትንሽ ከቀነስኩ በኋላ የከተፍኩትን ሽንኩርት አድርጌ እጠብስበታለሁኝ። ሽንኩርቱን ቆንጆ አርጌ ጥብስ ካለልኝ በኋላ እንግዲህ እኔ ለከለር ትንሽዬ እርድ አርጌበታለሁኝ። አለማድረግም ትችላላችሁ፣ ግን እኔ ያው ከለር እንዲሰጠኝ አድርጌበታለሁ ማለት ነው። እርድ ደግሞ ቆንጆ ነው ለጤና፣ ብናረግበትም ምንም ችግር የለውም። ማድረግም አለማድረግም ግን እንችላለን ማለት ነው። ከዛ ቅመም እንግዲህ ብዙ ቅመም አልተጠቀምኩኝም። እኔ ትንሽዬ ግማሽ ማንኪያ የሚሆን የተፈጨ ቆንደ በርበሬ ነው የተጠቀምኩትኝ።
ከዛ በኋላ ትንሽዬ ደግሞ ኮረሪማ አድርጌበታለሁኝ። ሁለቱን የተጠቀምኩት ሌላ ብዙ ቅመም አላረኩኝም፣ ግን በጣም ነበር የሚጣፍጠው። እንደዚህ አርጌ ቆንጆ አርጌ ጥብስ ካለልኝ በኋላ ሽንኩርቱ እንቁላሌን መትቼዋለሁኝ። እንቁላሉን አደርግበትና አንድ ላይ አቀላቅለዋለሁኝ። ከዛ እዚህ ጋር እንግዲህ ጨው ነው ያደረኩበት ማለት ነው። ጨው አመጣና ጨው አደርጋለሁኝ። ከፈለግን ትንሽዬ ድንቹን ስንጠብሰው ከድንቹ ላይ አድርገን መጥበስ እንችላለን። እኔ ግን ድንቹ ላይ ምንም አይነት ጨው አላደረኩኝም ነበረ። እንደዚህ አድርጌ በደንብ ቆንጆ አድርጌ እሳቱን ትንሽ ቀነስ አድርጌ በደንብ አድርጌ አበስለዋለሁኝ ማለት ነው፣ ፍርፍር እስኪል ድረስ እና እኔ ለልጆች ነው የሰራሁት። ከፈለጋችሁ እናንተ እንግዲህ እንደዚህ በበርበሬ መስራት ይቻላል። አይ ደግሞ እንደዚህ ባልጫውም ከሰራ ነው በርድ ደግሞ ትንሽ ቃሪያ ከታትፈን ማድረግ እንችላለን ማለት ነው። እኔ ግን ልጆች እንዲበሉ ስለምፈልግ ያው ቃሪያ በርበሬ ነገር አልጠቀምም። ከፈለግን እኛ እንደማባያም ሚጥሚጣም ማድረግ እንችላለን። እንግዲህ እንደዚህ ቆንጆ ሆኖ ከበሰለልኝ በኋላ እንቁላሉ መጨረሻ ላይ ድንቹን ነው ማደርግበት ማለት ነው። ድንቹ የበሰለ ስለሆነ ምንም ያህል ጊዜ አይፈልግም። እንደዚህ አንድ ላይ እንግዲህ ቀስ እያልኩኝ አደባልቀዋለሁኝ። ፍጥን ያለች በቃ በጣም ቀላል ግን የሚጣፍጥ ሲታይም ደግሞ ደስ የሚል ቆንጆ ቁርስ አማራጭ ነው። ቆንጆ አርጌ እንደዚህ እንግዲህ በደንብ አርጌ አቀላቅየዋለሁኝ። 2 ደቂቃ ካቆየሁት በኋላ ትንሽዬ ኦሪጋኖ አርጌበታለሁኝ። ደስ የሚል ቃና ይሰጠዋል። ከፈለጋችሁ አለማድረግም ትችላላችሁ፣ ግን ደስ የሚል ቃና ነው የሚሰጠው። ለዚህ ቆንጆ አርጌ አደበላልቄዋለሁኝ። ከዛ በኋላ ለገበታ ያቀረብኩት ጣባ ላይ እንግዲህ ገለብጠዋለሁ ማለት ነው። በዚህ መልኩ እንግዲህ እንደዚህ አርጌ ገልብጫዋለሁኝ ማለት ነው። ከዛ እኔ ቃሪያ እንደዚህ አደርግበታለሁኝ። ያው አልከታተፍኩም፣ እናንተ ሳይወርድ ከታትፋችሁ ማድረግ ትችላላችሁ ማለት ነው። እኔ እንደዚህ አድርጌበታለሁኝ። ከፈለጋችሁ በዳቦ ከፈለጋችሁ ደግሞ በእንጀራ መብላት እንችላለን ማለት ነው። በጣም ቆንጆ ቁርስ ነው። የዛሬ ቪዲዮ ይሄንን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ነባር ቤተሰቦቼ ስለምደግፉኝ ስለምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። በቀጣይ በቆንጆና በአዲስ ቪዲዮ እስከምንገናኝ እስከዛ ስለተከታተላችሁኝ ያመሰግናለሁ። ባባይ